እንደውም አቶ ዘራይ ማለት በዚህ ፕሮግራማችን ላይ ተመልካቾች አልተገናኝተውም ነው እውነቱን ነው የምናወራው ግድቡ ይሸጥ ከሚሉት አንዱ ናቸው። አንተ የምን ግድብ ነው የምታወራው? ፍታ እስኪ። አቶ ዘራይ ግድቡ ይሸጥ እና ገንዘቡን እንካፈለው ከሚሉ አንዱ ናቸውና መንግስት ይስመው ህዝብ ይወቀው ይሄ ነገር ድርሻ አለኝ እያሉ ነው ከግድቡ። ኧረ አንተ ሰውዬ በእናትህ ፍታ። አቶ ዘራይ እውነቱን እናውራ። ኧረ ፍታ በእናትህ። ተመልካቾቼ ግድቡ ይሸጥ ስማ ቆይ መጀመሪያ ነው አቶ ዘራይ እውነቱን ነው የምናወራው። ግድቡ ይሸጥ ግድቡ ተሽጦ የሆነ ብር ይሰጠኝ ከሚሉ ሰዎች አታ ያዘው እዛ ጋር ካሜራውን የምንድነው የምን ግድብ ነው የምታወራው? አቶ ዘራይ ይሄ ነገር መንግስት እያወቀው ነው። አንተ ስነስርዓት ያዝ በእናትህ። አንተ አጥፎም ተጥፎው እኮ ነው። አቶ ዘራይ አይቋረጥም አትጎቱትኝ። አቶ ዘራይ እውነቱን ነው የምናወራው። ህዝብ እያየሁት ነው። ላይቭ ነው በዚህ ሰዓት ምንም የምንዋሸው ነገር የለም። እና የምን ግድብ ነው የምታወራው? እኔ ከሚሉ ሰዎች መካከል አንዱ ናቸው አቶ ዘራይ። ስለዚህ ነገር አንተ አጥፎም ተጥፎው እኮ ነው አሉ። ወደዛ አድርግልኝ። አቶ ዘራይ የመገፍተር ሙከራ አድርገዋል። ትክክለኛ ኢንተርናሽናል ጋዜጠኞች አንተ አሉ አሰማም እንዴ? አቶ ዘራይ ልብሴን አይንኩኝ። ይህ ፕሮግራም አልተገናኝቶም። አቶ ዘራይ ልብሴን የማጨማደድ ሙከራ አድርጓል። አቶ ዘራይ የመጨረሻ ንግግር ተናግረው መሰነባበት እንችላለን። እኔ ምንም ማቀው ነገር የለም ስለምትለው ነገር ምንም ነገር አላቅም ነው የምለው። እኔ እጅግ አድርገን እናመሰግናለን ተመልካቾቻችን። አቶ ዘራይ ግድቡን ተሽጧል ብለው ውስጥ ለውስጥ የሚያወሩ አንዱ ሰው ናቸው። አንተ ሰው ያማል እንዴ? ምንድነው የምትፈልገው ከኔ? ምንድነው የሚፈልገው? አልተገናኝቶ ተመልካቾች ወደዛ አንተ አጥፎ ምንድነው? አቶ ዘራይ